አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላህ ስብሓነሁ ወተዓላ ለእኛ ያለው ጊዜ ጠብቆ ሰዓቱን ጠብቆ አላህ ባለው ሰዓት ይሆናል። መጨነቅ እና ያልሆነውን ነገር መሆን ራሴን እጠፋለሁ ማለት ምን ላድርግ ማለት አያስፈልግም። ከአላህ ጋር መገናኘት ብቻ ነው። ሲጨንቅህ ወደ እርግተህ ወደ አላህ ተቃረብ። ረካተኝ ሰግደህ አላህን ስብሓነሁ ወተዓላ ለምን። አላሁ ስብሓነሁ ወተዓላ ለባሮች እኔ ከለመኑኝ እሰጣለሁ ብሏል። ኡድዑኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ ብሏል። ለእኛ ለአንቺ፣ ለአንተ፣ ለእኔ ከኛ በላይ የሚያስብልን ከሰባቱ ሰማይ ከአርሹ በላይ የሆነው አንድ አላህ ይደርስልናል። በሱ ብቻ ማመን እርግጠኛ መሆን አላህ አንድ ነው ብሎ መሰከር ላኢላሃ ኢለላህ ብሎ ማለት ያስፈልገናል። ከኛ የሚጠበቀው በአላህ ተስፋ ማድረግ ነው። ከኛ የሚጠበቀው በአላህ ሱብሓነሁ ወተዓላ በብቻው መወከል ነው። አላህ እርግጠኛ ሆነን ከለመነው ወላሂ ያለው ነገር እኛ ያለው ነገር ያሳካልናል። አላህ በእኛ ላይ የሆነ ነገር ቢያደርስብን፣ ለምሳሌ ብንታመም፣ ለምሳሌ ሱቅ ስነግድ ቢከስርብን፣ ቤታችን ቢቃጠል ቢፈርስብን፣ መሰባጫት መሰቃየት ራሴን እጠፋለሁ እንዲሆናለሁ እንዲያደረገብኝ አላህ ጠልቶኛል ማለት አያስፈልግም። አላህ ወዶናል። አላህ ስብሓነሁ ወተዓላ ለእኛ መጥፎ ነገር አያደርግልም። ለእኛ የሚመችልኝ ነገር ነው። ምናልባት ያ ቤት መፍረሱ እኮ ለአንተ ወይ ለአንቺ ጥሩ ነገር ሊሆን ይችላል። አላህ ስብሓነሁ ወተዓላ ከቤቱ አንድ ላይ ቢያፈርስን ማን እንጠይቃለን? ቢቃጠል ከቤቱ እያለን ማን እንጠይቃለን? አላህ ለእኛ ጥሩ ነገር እሾ እንጂ መጥፎ ነገር አያስብልን። ስለዚህ ሁላችንም አላህ ሲያደርግልን ሲሰጣን ጥሩ ነገር አልሐምዱሊላህ ብለን መቀበል ነው። የሆነ ነገር በሚደርስብን ጊዜ ሶብር ማድረግ፣ ወደ አላህ መቃረብ ያስፈልገናል እላችኋለሁ። ሁላችሁም ባሰባችሁት ባቀዳችሁት ያሳካላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ።